አርቲስት ቴዲ አፍሮ ብልጽግና ያስሯል እየተዘጋጀ ነው። የመከላከያ ሰዎችም ጠይቀናል። በተለይ የፌደራል ፖሊስ ይሄ ሪፈረንስ እንደሚወስደው የፌደራል ፖሊስ ትልቅ ሰው ሚዲያችን የነገረን ነው። ቴዲ አፍሮን ለመያዝ መንግስት እርምጃ እየወሰደ ነው። አንደኛ በግል ንብረቱ ላይ ጥቃት እየፈጸመ ነው ያረጋገጥ ነው። ይሄ ቴዲ አፍሮ እንዲታሰርም አብይ ወስኗል። አስረግጬ ነው የምናገር። አብይ ወስኗል። ፕሮሰሱ እንዴት ነው እነግራችኋለሁ። ወስኗል። ያው እንዲሰደድ ነው የሚፈልገው። እንዲሰደድ አገር ጥሎ እንዲወጣ ነው። አገር ከወጣ ቴዲ ከአገር ከወጣ በጣም ከባድ ነው የሚሆነው። ከግሉ አንፃር ምን ብሎ በቃ በየቦታው የተቋቢያው ምን አይነት ዘፈን ሊሰራበት እንደሚችል ደግሞ ያውቀዋል። ለኢትዮጵያ መንግስት ቴዲ አገር ቤት ቢሆን ነው የሚያዋጣው። አገር ቤት ቢሆን አንደኛ ምንም የሚነካው ነገር የለም። አይ ነው በጣም ከባድ ማለት ከመከላከያ በላይ አሁን የሚፈራ ቴዎድሮስ ካሳሁን ነው። ቴዲ አፍሮ ነው። ይሄ ወንጀለኛ እኮ ነው። መከላከያ ሰው በቁሙ የሚያቃጥል እኮ ነው። በቁሙ አንገት የሚቆርጥ እኮ ነው። እና እጁ ላይ ምንም የለበት ንጹህ ሰው። እንደዚህ አሜሪካ ስቴት ዲፓርትመንት እንዴት አድርጎ 15 ተቋማት ዛሬ ኢትዮ አሜሪካን ተቋማት ለአሜሪካ ስቴት ዲፓርትመንት ደብዳቤ ለማክሮ ሩቢዮ ሴክሬታሪ ሩቢዮ ደብዳቤ ያስገብቷል። ሙሉ ጥበቃ ሙሉ ከለላ እንዲሰጠው ደብዳቤ ያስገብቷል። እዚህ ማስገባቱ ብቻ አይደለም እነ ታቦርናጂ ምናምን እያደነቁት ነበር። ኢትዮጵያ ምድር ላይ አርቲስቶች እየዘፈኑ ነው። አርቲስቶች ለህዝባቸው ድምጽ እየሆኑ ነው። ከጋዜጠኞች ይልቅ አርቲስቶች ድምጽ እየሆኑ ነው ብሎ እንትን አድርጓል። በጣም የበርካታ ሀገራት ሰሞኑ 2 የአውሮፓ ሀገራት ለኢትዮጵያ መንግስት ሰጥተውታል ደብዳቤ ልኳል ብያለሁ። ከትላንት ወዲያው ትላንት እዚህ መረጃ ላይ አቅርበናል። ዛሬ ደግሞ የተለያዩ ኢትዮ አሜሪካ ተቋማት ለአሜሪካ ማርኮ ሩቢዮ ደብዳቤ አስገብቷል። ይሄን ያውቃል ያለው ፕሬሸር ምን ማለት እንደሆነ ክብሩ ያለው ፕሮቴክሽን አገር ቤት ያለው ውጭ ሀገር ያለው በየኤምባሲው ይሄ በቃ ኢንተርናሽናል ሰው ነው። ይሄ ሰው ምንም ልታረጋው አትችልም። መግባት ነው። የአፍሪካ ሚዲያዎች ምን ይሉታል? አልጀዚራ ምን ብሎ ይዘግባል? ቢቢሲ ምን ብሎ እየዘገበ ነው? የማይዘግበው የሚያሳዝነው የኢትዮጵያ ሚዲያ የኢትዮጵያ ቴሌቪዥን ብቻ ነው። ይሄን ሚዲያ ስለሱ መናገር አይፈልግም። ሚዲያ የመንግስትና ብልጽግና ነው። ፋርሴ ብላ ነው ወይ መውጣት ነው። አሁን ምንድነው መስፈር እኮ አይቻልም። አንድ ወዳጃችን ኢንፋክት ኦንላይን ካለ እዚህ ላይ እኔ ነኝ ይበለኝ እዚህ ጋር ምን ይለኛል? እኔ እኮ በጣም ደጋግሜ ስለምሰማው ኤርፎን እንደዚህ አድርገን የምንገባው ወይ ሞባይላችን ጮክ አድርጎ ነው ማሰማት የማይችለው። አዲስ አበባ ፊንፊኔ የሚል ዘፈን እናዘፋል ስዘፍንላቸው ፖሊሶች ደስ ይላቸዋል አለ። ይቀልድብኝ እንደዛ ነው። አዲስ አበባ አላውቅም። ቲክቶክ ላይ ምናምን አዲስ አበባ ያሉት ቲክቶክ ላይ ምናምን መናገር አይቻልም። ስለዚህ ቴዲን ማድነቅ የቴዲ ዘፈን ተጠቅሞ የሆነ ነገር መስራት ምናምን ኮንተንት መስራት ወንጀል ነው። የኢትዮጵያ ቴሌቪዥን የኢትዮጵያ ኤፍኤሞች ምንም ነገር መናገር አይችሉም። ትዕዛዝ ተሰጥቷቸዋል። ጭፈራ ቤቶች ምናምን የቴዲ አፍሮ ዘፈን ማዘፈን አይችሉም። በእውነት ኢህአዴግ ማረኝ የሚያስብልበት ዘመን የሚምር ከሆነ ፈጣሪ ማረህ ነው የሚባለው። ኢህአዴግ ተመልሶ አይመጣም። ከኢህአዴግ ኤግዚስት ያደረገው ቲፒኤልኤፍ ብቻ ነው። ኤግዚስት ያደረገው ተበልቷል። ኢህአዴግ ቲፒኤልኤፍ ግን አለ። መስራቹ ራሱ አለ። ዋናው መስራቹ ማለት ነው። የተወለዱት በሙሉ ሄደው ጨንቀፍ አድርጎ የተወሰነ ኤግዚስት አድርጎ ሄዱ። እሱ ግን ወላጅ ግን አለ። አብይ ይዘማል ዱቄት ነው ሄዶ አለ ነው የምነግረው እኮ አለ ነው። ትላንት የነበረው አሁን 2 ኢቨንት አድርጎ ትግራይ ነገ መንግስት ይመሰረታል። ሰኞ ማክሰኞ ይመጣል። ተናገረ ብልጽግና ዝም ብሏል። መናገር የለ ስቴትመንት መስጠት የለ ምናምን የለ እና ኢህአዴግ ማረኝ የሚባልበት ግን ወደ ኋላ ማሰብ ነው። ይሄ መንግስት አይደለም። የጋንግስተር ግሩፕ ነው። ዝም ብሎ በቃ አውደልዳይ ነው። ዳሳንጥልም የሚሉ ፓስተሮች ደግሞ ዛሬ እንዳጋጣሚ ሳሊዝ አስመጣው እንጂ ለእናንተ ለተመልካቾች መጥናለች ብዬ ያዘጋጀዋት ነበር። እኛ የኢትዮጵያ ፓስተሮች ፈጣሪ በጣም ኢትዮጵያ እየገነባት ነው። እኛ ኢትዮጵያ ሀዘን ላይ አይደለችም። ኢትዮጵያ እየወጣች ነው። አቀበቱን እየወጣች ነው። ተራራውን ቁልቁለቱን ምናምን ይላል። ለሱ ነው ይሄ ፋርሴ ብላ የምንለው። ለዚህ በጣም ይሄ በፓስተር ነኝ ምናምን ነኝ እያለ በየቦታው የሚቀልደው የጃጅመንት ዴይ እየመጣ ነው። ጃጅመንት ዴይ መጽሐፍ ቅዱስ ብቻ አይደለም ያለው ሪያሊቲ ላይም አለ።
የፍርድ ቀን እየመጣ ነው። ሪሊ ኢትዮጵያ እየወጣች ነው፣ እየወረደች ነው። አንተ የምትደግፈው በእንደዚህ ፕሮፓጋንዳ 4 ኪሎ የሚቀመጥ መንግስት ደግፈኝ ስላለች አዳነች አበቤ እየደገፍኩ ኢትዮጵያውያንን ለማጭበርበርና ሪዲኩል ለማድረግ ምትሞክር አሁን ጊዜ ነው። ቀጥል። ነገ ግን የጃጅመንት ላይ ነው። እኔ በነገ አምናለሁ። ነገ የፍርድ ቀን ነው። እያንዳንዱ ይሄ ሆዳም መሬት የዘረፈውንም ጋዜጠኛ ነኝ ምናምን የሚለው እንደነገሩም ጫላ የሚባሉት የነገ ሰው ይበለን ነው። ነገ ስራንት የቴዲ አድናቂ ነበር፣ ዛሬ የቴዲ ወቃሽ ሆኖ ይመጣሉ። የነገ ሰው ይበለን ነው። የማን መሬት ዘርፎ አሁን አስተላለፈን አስተካክላለሁ ችግር መብት ነው። እኛ ደግሞ ነገ ደግሞ ሌላ ቀን ነው ምንለው ለዛ እና የቴዲ አፍሮ እንዲታሰብ አብይ ውሳኔ ሰጥቷል። የሚያስርበት ሂደት ምንድነው? ትእዛዝ ተላልፏል። የሚታሰረው አንደኛ ምቹ ሁኔታና ጊዜ ሲያገኝ ነው። ምቹ ሁኔታና ጊዜ ሲያገኝ አሁን ምቹ አይደለም። አሁን በዚህ ሰዓት ቴዲን ለማሰር ምቹ አይደለምና አሁን የህዝቡን ልብ ትርታ እየፈተኑት ነው። ቴምፕሬቸሩን እየፈተኑት ነው። አጠገብ ያሉትን ማሰር፣ ማንገላታት፣ ቶርቸር መፈጸም። አሁን ዛሬ ስቱዲዮን ሙሉ በሙሉ ዘረፉት። ካልሰማችሁ ሙሉ ሲኤምሲ ኮንቬንሽን ሴንተር አካባቢ ያለው የሲኤምሲ ኮንቬንሽን ሴንተር አቡጊዳ ስቱዲዮ የሚባለው ጥበቃውን ደብድበው ከሽክሸው ሙሉ ነው የዘረፉት። ሙሉ ስቱዲዮን ዛሬ አመሻሽ ነው የሰማነው ከኢትዮጵያ እና ጥበቃውን ደብድበውታል። የአቡጊዳ ስቱዲዮ ጥበቃ ደብድበውታል። ስቱዲዮ ውስጥ የነበረ ንብረት በሙሉ ፕላስ ፒሲ ላይ የሰማነው እዛው የነበሩ ፒሲ ላይ የቅንብር ፒሲ ላይ ገና ያልወጡ በርካታ ዘፈኖችን ጭምር አይ ሆፕ ሌላ ይኖርዋል፣ እርግጠኛ ነኝ ኮፒ ይኖርዋል ሌላ ቦታ ላይ ግን ፒሲውን በሙሉ ጠቅላላ ወስዶታል ሰምተናል። ደግሞ ፒሲ ላይ ገና ወደ ይፋ ያልተደረጉ ዘፈኖች ጭምር የተጫነበት ነው። ጠቅላላ ስቱዲዮ ዘርፎት ሄዷል። ብልጽግና ነው እንደዚህ ያደረገው እና ንብረት ዘረፋ ላይ ትላንት ማናጀሩም ቃል አቀባዩም ምናምን ማሰር፣ ማንገላታት፣ በጥፊ መምታት ምናምን ነበር። አሁን በቀጥታ ወደ ንብረቱ መጥቷል። ብልጽግና አሁን አብይ የሚፈልገው ምንድነው የሰማነው? ፕሮሰሷ አንደኛ ምቹ ሁኔታና ጊዜ መፈለግ ነው። ይሄ ነበር ትንሽ ቀዝቀዝ እንዲልለት። ይሄ አሁን ያለው ሙቀቱ በጣም ከባድ ነው ያለው አሁን ኢትዮጵያ ምድር ላይ ምንም ጥርጥር የለውም። ምን አይነት ኒውክሌር እንደተኮሰባቸው ኢትዮጵያ ምድር ላይ የምናየው ነው። እያንዳንዱ ቤት አርት ነው የሰራው። ምን ወንጀል የለው ምናምን የለው። ብሔር አልሰደበ፣ ግለሰብ አልሰደበ፣ ምንም አልነካም። አርቲስቲክ በሆነ መንገድ ግን እያንዳንዱ ቤት ውስጥ እንዲገባ አድርጎ የሰራው ፔኑ እኔ ጋርም ገብቷል። እያንዳንዱ ቤት ገብቷል። ኢትዮጵያ ምድር ላይ 12000 ማይል እዚህ ውስጥ ያለ ነው። ስቱዲዮ ተቀምጠን ከተመልካቹ ጋር ምን ቆየውም እኛ ራሳችሁ ውስጥ ገብቷል ነው የምንለው። ይህን ማንበብ ካልቻለ ብልጽግና እየነገርነው ነበር። አንድ ሐሙስ ነው የቀረህ። አዲስ አበባ ያለው እያንዳንዱ ቤት አንኳኳ። ምንድነው አብይ ስንት ዓመት ይቀረዋል? ምን ዓመት ነው የሚል ሁሉ ነግረነው 2018 ነው ብዬ ነግረዋለሁ። ስም ጀንበር ቅዱስ ዮሐንስ ወጫለሽ ጀንበር ሰው ቅዱስ ዮሐንስ ሲባል ቴዲ ተሳስታል፣ ቅዱስ ዮሐንስ ጋር አይደርስም ነው። ቴዲ ተሳስታል እያሉ አሁን ጀንበር የሚለው የአብይ አህመድ እድሜ ነው የብልጽግና እድሜ ነው ዳዝም አድርገን አርቲስት ዝም ብሎ ሰው እንደመጣለት አለ የሚተረጉመው። ጀንበር ትመጫለሽ ቅዱስ ዮሐንስ ሲባል የሆነ ለውጥ ቼንጅ ምናምን ነው። ብርሃን ጀንበር ማለት ብርሃን ነው አይደል? ብራይትነስ የሆነ ነገር ተስፋ ነው። ስለዚህ ሰው ወደዛ እየተረጎመው ነበር እና ምናልባት በዛ ከተረጎመው ምናልባት ቴዲ ሌላ ሊሆን ይችላል። ግን በዚህ የተረጎመው እንደዘማ ሊሆን አይችልም ነው። የምን መስከረም ነው የሚለው በርካታ ነው ከኔ ጀምሮ እና ብልጽግና የሞተበት አሁን እድል እዚህ ላይ የተቃጠለበት እንደ እንትን ነው የተቃጠለበት። ዝም ብሎ ያረረበት እና ሰውየውን አስሮ የፌደራል ፖሊስ ይነገራል። በአንድ ደቂቃ መጀመሪያ እናስረዋለን። ከዛ ትንሽ ቀናት ፈተን ቴምፕሬቸሩ ምናምን አንብበን እንፈተዋለን። ከዛ በኋላ ለረጅም ጊዜ እናስረዋለን። የአብይ ፕላን ባጭር ቋንቋ ነው የገለጸል። እናስረዋለን፣ ፈታ እናደርገዋለን። መጨረሻ ላይ ነገሩን አረጋግተን ግን ረጅም ጊዜ እናስረዋለን ብሎናል። ይሄ ነገር በጣም ኮንሲኩዌንሱ ቀላል ነገር አለ። አብይ ደግሞ ያው የለም እንቅልፍ የለውም። በፊኛ በኩል የገባ እባብ ሆኖበት የተቆረጠ እባብ ነው የሆነበት። አይወጣም እባብ። የተቆረጠ እባብ በሰርጀሪ ነው የሚወጣው፣ አይወጣም።
ሁለት አርቲስቶች ላነጻጽርላችሁ ያነበራችሁ የነበራችሁ ትዝታ ማለት ትልልቆች ከሆናችሁ ትዝታ ይኖራችኋል እርግጠኛ ነኝ። ይሄ አዲስ ትውልድ ከሆነ ትዝ አይለውም። አንድ ዘፈን ሁለት ዘፈናት አንደኛው የቴዲ አፍሮ ነው 11ኛ ሰዓት ንጋት 11ኛ ሰዓት ያለበት ነው። ይሄ ኦብቪየስሊ ሁላችንም ሰምተናል። ሌላ ወደ ኋላ ወስዳቸዋል። ኪሮስ አለማየሁ ማቅ ኢትዮጵያ አለ እንዴ? በተለይ የድሮዎቹ በኪሮስ አለማየሁ ያልዘፈነ የኪሮስ አለማየሁ ዘፈን እንዲሁ ክላሲካሉ ሲጀምር ሙዚቃው ሲጀምር ኪሮስ ነው የሚለው ሁሉም እኮ ነው የሚለው። ሁሉም ያለ ብሔር ልዩነት ኢትዮጵያ ምድር ላይ ጨፍሮበታል በኪሮስ አለማየሁ። በጣም ክላሲክ በጣም በኢትዮጵያ አርት ላይ በትግርኛ ብቻ አይደለም በኢትዮጵያ አሉ ከሚባሉ ተጽዕኖ ፈጣሪ የጥበብ ሰዎች አንዱ ኪሮስ አለማየሁ ነው። ደርግ ሲወርቅ አካባቢ ዘፍነዋል። ዘፈን አሪፍ ዘፈን አንጎይ ፍስስ የሚል ዘፈን እና አንጎይ ፍስስ ብሎ በቃ አንተ እየሄድክ ነው ቻው እያለ ነው ዘፈን ነው ሲዘፍን እልም የደርግ ወታደሮች ይጨፍሩበት ነበር እንደነ ብርሃኑ ጁላ አይነት ማለት ነው። ብርሃኑ ጁላ እንኳን ኢህአዴግ ወረደ በዛ ሰዓት ግን ያኔ ያልተማረኩ የነበሩት እንደነ ጌታቸው ጉዲና አምቦ አካባቢ ነው የተማረከው። መጨረሻ ነው የተማረከው ወይ መጨረሻ ሁለት ሳምንት ሲቀረው አዲስ አበባ ገባ እና እነሱ ጨፍሮበታል። ነገታቸው ጉዲና በኪሮስ አለማየሁ ጨፍሯል። እየወደክ ነው እና እየመጣ ነው ብሎ በሚዘፍንበት ጊዜ ማለት ነው። ነው ተመሳሳይ ነው። ቴዲ ብቻ አይደለም እንደዚህ የሚዘፍነው ማለት ነው። ድሮም ተዘፍኗል እና ግን ሰው ተጨፍሯል። ላዝናናችሁ ትንሽ ሰዓት አቆጣጠር ከንጋቱ 11 ሰዓት አሁን ያው በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው። ሙዚቃው የኪሮስ አለማየሁ ሙዚቃ ለተመልካቾች ስንል አሰርተ ነው ከኢትዮጵያ በጥሩ በተመልካችና እንደዚህ ጥሩ አርት ከዩቲዩብ ከምንወስድ እንትን ለማለት ነው። ኮፒራይት ብዙዎቹ ኮፒራይትን ስለሆነ ጥንቃቄ ብለን ነውና ሙዚቃው ብቻ ነው። ይሄን ሙዚቃ ማንም ማያውቀው ኢትዮጵያዊ የለም። በድሮ ያኔ በተለይ ደግሞ እንግዲህ ባጭሩ ነው። ይሄ ዜማው ለማስታወስ ያክል ነው። ሌላ ቀጥለን ተመልካቾች የጀነራል ታደሰ ወረደ ጉዳይ እንለፍ። ጀነራል ታደሰ ሰሞኑ ኮንስቲትዌንሲ የሚባለው ጉዳይ ጠንቅቆ ይሄን ፕሮግራም ይከታተላል። አሁን ብዙ ጊዜ የምናገራቸው ነገሮች ኮት ያደርጋል። ብዙ ጊዜ የምናገራቸው ቋንቋዎች ኮት ያደርጋል። እንደዚህ ይሉኛል ይላል። እንግዲህ እንደ ተቋም አይቶታል። ይሄ ማለት እንደ ተወዳዳሪ ወይም እንደ ቲዲኤፍ ወይም እንደ ቲፒኤልኤፍ ወይም እንደ ባይቶና ምናምን ይቀጠቅጦ እንትን ይላል። የሞት ግን አልሸባብ ጋር እየሰሩ ነው ብሏል። አልሸባብ ጋር በቃ እኮ ሞቷል እኮ በእውነት እንደዚህ አይነት አሟሟት የለም። ቀስ እያለ እኮ ሰው ይሞታል እኮ በአንዴ ዱብ ብሎ ይሞታል። አሁን ማን ነው ከአልሸባብ ጋር የሚሰራው? ቲዲኤፍ ነው? ቲፒኤልኤፍ ነው? ወደ ወረደ እኮ እንደዛ ያለው በእውነት ሰው በዚህ እንዲሁ ተሽከርክሮ እንደዚህ ዘጭላል እንዴ? አለን መስመር ላይ አለን እንደተናገር ነው በቃላችን ነው የምንገኘው። አይሶርት ጋር በፍጹም እኔ ከነከስኩ ነው። በዚህ አጋጣሚ ለእውነት ነው የምንኖረው፣ ለእውነት ነው የምትኖረው። አክቲቪስት ወደ ወረደ የሚከራያቸው ጋዜጠኞችም አሉ። ከህወሓትም ትናንት ስነግራችሁ በዛሬም ከህወሓት እንትን የማሸሽ አክቲቪስቶችን ወስዳለሁ ለኔ ድምጽ የሚሆኑ ከዚህ ቀጥራለሁ ምናምን። እኔ ከአዲስ አበባ ነው የምሰማው ይሄ ነገር። እሱ አዲስ አበባ ይሰጣቸው፣ ከአዲስ አበባ ደግሞ ለኛ ይሰጡናል። እገሌ ይወስደዋል፣ እገሌ ከህወሓት አክቲቪስት የነበረ እገሌ ይወስደዋል። ከአዲስ አበባ ነው የሚነግሩኛ። ይቀጥራል። ምንም የሚምረው ነገር የለም። አብይ አህመድ ማንን ነው አይምርም አይደል?
አሁን ነው አይ ቲንክ ገጣባው ብቻ ላይ ገጣባው ይሻለኛል ይሄ ብላክቦርድ የዲሲ ብላክቦርድ ብቻ ይሻለኛል ብሎ ካልሆነ በስተቀር ሌሎ በየተራ መጥቷቸዋል። አሁን ኮምፕሌን የሚያደርጉ ልጆች አሉ። የሱ አፈቀላጤዎች የነበረው አዲስ አበባ የዩጋንዳ ጓደኛችንም ተመልሷል ወደ ቀልቡ። አበረታቱት። እንዲያው ታውቃላችሁ ዩጋንዳ አበረታቱት። በሆነ አጋጣሚ ብታገኙ እኮ ተሳስተነበት ትላንት ግን ዛሬን አበረታታለን። አበረታቱት። ዩጋንዳ ያላችሁ አበረታቱት። ወደ ቀልቡ የተመለሰ በሙሉ አበረታቱት። አንድ ደስ ይለኛል። ወደ ቀልቡ የተመለሰ ወደ ህሊና የተመለሰ አብይን በልኩ መናገር የጀመረ ሰው አብይን በልኩ መናገር ጀመረ ማለት ወደ ቀልቡ ተመልሷል ማለት ነው። ማንም ገጣባ ትንሽ ባጎረስከው ጊዜ የሚጮህ ምናምን ዋጋ የለውም። እሱ ቀጥ ብሎ ነው እንደደረቀ ቀጥ ብሎ ለእውነት የሚኖር ነው። እሱ ነው ደስ የሚለኝ። እሱ ነው ደስ የሚለኝ። ኢቭን ቀጥ ብሎ ዝም ብሎ በቃ ኮንሲስተንት ተቃዋሚ የሚሆን እኮ ደስ ይለኛል እኮ። በቃ ማንነቱን እናውቀዋለን። እዚህም እየረገጠ እዚህም እየረገጠ እዛም እየበላ የሚሄድ ግን ይሄ የመጨረሻ ለእናቱም ለልጆቹም አይሆንም። ይሄ አይሆንም እንኳን ለሀገር ጊዜያዊ ቴምፕሬቸር እየለካ ለመብላት እንትን የሚል እናውቀዋለን። አሁን በተጋሩ እገሌ ጥቀሱ ይባል እዚህ ጋር ይጽፋል በሙሉ አዘግዝከው እዚህ ጋር ዝርዝር ያደርጓቸዋል። ደስ ተገዝቶ አምኖ በሳይሆን ተገዝቶ የሚጽፉ ተገዝቶ የሚናገሩ እዚህ አጋጣሚ ማለት ነው። እኛ ፈካ ብለን ነው የምንመጣው። ማንን ሁሉን በልካቸው እየነገርን ነው እዚህ የምንመጣው። እንደዛ ነው። ከፈለክ እገሌ እኮ ነው ትራምፕ ነው የሚያግዘው እኮ እገሌ እኮ ነው የሚያግዘው እሺ በለው። አፈርድም ያብደተን ነው በረንዳ ዳሪ የምናደርግ እያንዳንድ አሁን በረንዳ ዳሪ ሆኑ ምን ተመቻቸውን አልተመቻቸውም እኮ በረንዳ ዳሪ እኮ አይመችም እኮ ኮንስቲትዌንሲ ሌስ ነው የምትሆነው ነው። ወደ ወረደ ኮንስቲትዌንሲ ትግራይ ነው ስንለው ነበርና ትላንት መጣ። ከትላንት ወዲያ በትግርኛ ተናግሮ ትላንትና ለትግርኛው ማብራሪያ በትግርኛ መጣ። ውርደት ነው። ወደ ወረደ አማካሪ ያለ ሆይ ማን ነው የመከረ ስንለው ነበር። አማካሪ ማን ነው? ብዙ ሰው የህግ አማካሪ፣ የማህበራዊ ጉዳይ አማካሪ፣ የኮሙኒኬሽን አማካሪ፣ የሚዲያ አማካሪ ምናምን የሚባል ነገር አለ። ሚዲያ አፕሮች ጭምር ነው። የፕሮቶኮል ብቻ አይደለም፣ አለባበስ ምናምን አይደለም። አሁን ከትላንት ወዲያ ድሮ በቋንቋ ዛሬ በትግርኛ ተናግሮ ነገ በአማርኛ ቢናገር ችግር የለውም ወይ በእንግሊዝኛ ቢናገር ኦዲየንሱ ለየብቻ ስለሆነ ነው። ጥሩ ነው። እንደዚህ ትግራይ ቢለመድ ጥሩ ነው። አሁን ቲፒኤልኤፍ ብትነግራቸው የዶማ ስብስብ ምንድነው የሚያደርጉት? መግለጫ በፒዲኤፍ ልጥፍ ያደርጋሉ። መግለጫ የህወሓት ማዕከላዊ ኮሚቴ መግለጫ ፒዲኤፍ። እኔም የሚያስቸግረኝ ብዙ ሰው እንዳለ ስለማውቀው ነው። እስራኤል ተርጉምልን በእናትህ ይሉኝ። እንዴት ብዬ ተረጉማለሁ? አንደኛ አይን ችግር አለብኝ እኔ። ይሄም ኦፕሬሽን ሰራ ነው፣ ይሄ ኦፕሬሽን ሰራ ነው። እኔ ፒዲኤፍ እንደዚህ ጎላ እያደረኩኝ ማንበብ አልፈልግም። ለምን በወጣኝ በቻት ጂፒቲ ምናምን ለመተርጎም ደግሞ ያ ኦልሬዲ ወርድ አይደለም። ወርድ ቢሆን ኮፒ ፔስት ተደርጎ ይተረጎማል። ሃርድ ኮፒ ፒዲኤፍ ግን አይተረጎምም። እያንዳንዱ ልተረጎም ወደ እንግሊዝኛ ልተረጎምለት ወይ ወደ አማርኛ ልተረጎምለት ነው ማለት ነው። ብንነግራቸው አይሰሙም። ይሄ አሁን ስነግራቸው ነገ ጧት ይደግሙታል። ይሄ እርግጠኛ ነኝ እኮ ስለምን እንደሚደግሙት። እቺው በወርድ ያለችውን በሶፍት ኮፒ ቲፒኤልኤፍ ኦፊሻል ላይ በሶፍት ኮፒ ቢጽፋት ሰው በሙሉ ወደ ቻት ጂፒቲ አንደኛ ወደ ቻት ጂፒቲ ማስገባት አይጠበቅባቸውም ነበር።